ሰላም የኛ ውድ ቤተሰቦቻችን እናንተ እንዴት ናችሁ? ያለን አልሐምዱሊላህ። ሰላማችሁ በያላችሁበት በዚህ ትበላችሁ። እኛ ደህና ነን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተዋችንን አሳድጉልኝ። ዛሬ ላይ የተባለ ቪዲዮ መጥቻለሁ። አሁን ደግሞ ትንሽ የሚያስተምር የምትማሩበትን ትዝናኑበታላችሁ ብዬ ስላሰብኩኝ አንድ ግጥም ይዤላችሁ መጥቻለሁ። እሱም የግጥሜ ርዕስ አሁን መልካም ስሩ የሚል ግጥም ነው። ርዕሱ የሆነ ርዕሱ የሚሰጠው ትምህርት አለ። ከዛ ካነበብነው በኋላ ደግሞ እናየዋለን። ትማሩበታላችሁ። ዘና ብሉ፣ ተከታተሉ። አሁን መልካም ስሩ ውበትን ተላብሰው ግርማ ሞገሳቸው ቱባ ጉንጉን መስሎ ሸበቶ ጸጉራቸው ፀሐይ የሞቁ ዱካ ላይ ቁጭ ብለው ልጆች ኑ በማለት ጠሩን ከበራቸው። እኛም ተሯሩጠን ወደ እሳቸው ሄድን ያሉትን ልንሰማ ከፊታቸው ቆመን። ጎሽ ልጆቼ ብለው መረቁን በጅምላ አዳምጡኝ በማለት መናገር ቀጠሉ። ድሮ የሰሩትን እያመሳሰሉ እንደናንተ እንዳለው ገና እንቦቃቀላ ቤት ስጠርግ ወይ ቡና ሳፈላ የቤተሰብ ችግር ኖር ያለው ሳሟላ አቅሜ በፈቀደው እናቴን በመርዳት ስላላክ ኖር ያለው ለዘመድ ለጎረቤት ተምሬ ስላደኩ ሰላምና ፍቅር ከእህት ከወንድሜ ከጎረቤት ሳይቀር መተማመን እንጂ የለም መጠራጠር። ሁሉንም በቅንነት ስላገለገልኩኝ እድሜ እንዲረዝም ሁሉም ሰው መረቀኝ። እኔ በልጅነት በሰራው ስራ ይሄው የምታዩት ሰኔ ፍራፍራ። እንደኔ ማን ያለው 100 ዓመት የሞላው እድሜው የረዘመ ኑሮውም ያማረ። ፍቅርና ሰላም ለራስም ይበጃል፣ ተንኮልና ግጭት እድሜ ያሳጥራል። እኔ የታደልኩት ገባችሁ ምስጢሩ ነገ የሚያፈራ አሁን መልካም ስሩ። ታላቅን መሳደብ፣ ጎረቤት ላይ ማፍጠጥ፣ መጥፎ ቦታ መዋል፣ ወላጅን ማንጓጠጥ፣ በዋዛ ፈዛዛ ጊዜ እያጠፋችሁ አላፊ አግዳሚውን ሰው እያሳዘናችሁ እድሜያችሁ እንዲያጠር ትራገማላችሁ። ሰማችሁ ልጆቼ ምክሬን ተቀበሉ፣ ክፉ መጥፎ ቦታ አደራ እንዳትውሉ በማለት መከሩን ከአንጀት ከልባቸው በፍቅር እንድንኖር ስለማሰባቸው በጣም አስደሰቱን እናትነታቸው። እንግዲህ የግጥሜ ይህን ይመስላል። ትማሩበታላችሁ ብዬ አስባለሁ። እኔ ከዚህ ግጥም ተመረበት ለእናንተም እንድትማሩበት ነው ያቀረብኩላችሁ። እኔ ከዚህ ግጥም የተማርኩበት መልካም ስራ መስራት ነው። መልካም ስራ ስንሰራ ደግሞ በቃ ለራሳችንም ጥሩ ነገር ይደርሰናል። ወደፊት ጥሩ እጣ ፈንታ ይኖረናል እና ሰዎችን ማክበር ይኖርብናል ብዬ ስለማስብ ይህንን ግጥም ወደ እናንተ አቅርቤላችኋለሁ። እናንተም ትማሩበታላችሁ ብዬ ስላሰብኩኝ ነው። አሁን ደግሞ አንድ ታጠር ያለች ግጥም አቀርብላችኋለሁ። እሷም የግጥም ርዕስ አለኝታው አርሶ አደር ይባላል። ተከታተሉ። እርሻን እያረሱ እንስሳት እያረቡ እህል ከጎተራው ወተት እያለቡ ደኑን ተንከባክበው ንቦች እያነቡ ቁና ሙሉ ቀርቦ ቆሎ እየተቆላ ዳቦውን ተደፍቶ ቡና እየተፈላ ጎረቤት ተጠርቶ በህብረት ሲበላ ጠጅ እየተጣለ አረቄ እየወጣ ጠላውን ተጠምቆ በጋራ ሲጠጣ በደቦ እየሰሩ ህብረት ያስተማሩ ትጉህ አርሶ አደሮች ተከብረው ይኑሩ። እርከን እየሰሩ ውሃን እያቆሩ ክረምትና በጋ ተግተው እየሰሩ የአገሬ አርሶ አደሮች ተከብረው ይኑሩ። የገበሬው ጥጋብ የከተማው ደስታ የኢንዱስትሪ ግብዓት የሀገር እርካታ ግብርና መሆኑን እንዳረሳ ላፍታ። ሞገስ ይደነቅ የአርሶ አደሩ ለዛ እህል ካልቀመሱ ከንፈር እንኳን አይወዛ ይላል የግጥሜ ርዕስ። እንግዲህ እነዚህ አሁን ከዚህ ግጥም የምትማሩበታላችሁ ብዬ ስላሰብኩኝ አሁን ከዚህ ግጥም አርሶ አደሮች ምን ያክል ለኛ እንደለፉ እና እዚህ የሚመጣው ለራሱ ገበያ ላይ የሚቀርበው የእነሱ ገበያ ከነሱ ለፍተው ሰርተው ያመጡት መሆኑን ነው የሚያስረዳን እና ከግጥም ርዕስ ትማሩበታላችሁ ብዬ ስላሰብኩ ይህንን ማዘጋጅቼላችኋለሁ። አሁን ደግሞ አንድ የመጨረሻ ግጥም ይቀረናል። እሷም ካነበብኩ በኋላ ትማሩበታላችሁ። የግጥም ርዕስ ጥሪ ይባላል። ተራራው ሸለቆው ጋራው ሸንተረሩ የሰው ቀልብ የሚስበው ነፋሻው አየሩ ዛሬ በእኛ ጊዜ ምን ነው መቀየሩ? የዱር እንስሳቱ የኖረው በተስፋ ዛሬ ተሰደዱ ሁሉም ጥሎ ጠፋ። ለሀገር ሀብትነት ምንጭ እንዳልነበሩ መጠጊያ ጠፍቷቸው ጮኸው ቢያማርሩ አቤት ባያጡና ጥለውን በረሩ። ደኑ ተጨፍጭፎ መጠለያ ቢያጡ ስንት የዱር እንስሳ
እንስሳት ስንት አዕዋፍ ሞቱ ምን ያደርጋል እንጂ ቁጥር መዘርዘሩ ሚዳቋው ድኩላው ባለ አራት እግሩ በአገራችን ጫካ ስንት እንዳልነበሩ በእሪታ በጩኸት ሄዱ እያማረሩ በአየሩ መዛባት በፀሐይ ሰቆቃ የሰው ልጅ መኖሪያ ተቃርቧል ያበቃ ትንሽ ቀን ቀፍቶናን ከቀንም ደቂቃ ደናችን ሊወድም ሳናውቅ እንዳዋቂ ማነው ተጠቃሹ ማነው ተጠያቂ ሀገር በበረሃ ንዳድ እንደ ስብ ሳትቀልጥ ወገን ለደልማት እንትጋ እንሯሯጥ ከማሩ ጀንበሩ ሄዱ እስከ ሰሙ ከደን አበባ ነው ንቦች የሚቀስሙ ይሄን ሁሉ ጥቅም አየነው በዋዛ አይጨፈጨፍም ደን ወገን አደብ ግዛ ለራሳችን ችግር እኛ እንፍጠር መላ በበረሃ ንዳድ በሳት ሳንበላ ሁሉም በየቤቱ 10 ችግኝ አፍራ ሁሉም ችግኝ ተክሎ ውሃውን ካጠጣ የምን በረሃነት የምን መቃት